የደህንነት ካሜራችንን እንዴት ሪኔም ማድረግ እንችላለን? ወደ 30 ምናምን ካሜራ በአንዴ በመንገጥምበት ሰዓት 5ኛ፣ 6ኛ፣ 7ኛ ፍሎር ላይ የተገጠመው ካሜራ የትኛው ነው የሚለውን መለየት ሊያዳግተን ይችላልና ስለዚህ ይሄን ማድረግ የሚጠቅማችሁ ኢንሲደንቱ ያጋጠመበት ወይም ደግሞ አንድ ክስተት ያጋጠመበት ቦታ ወዲያውኑ በቅስፈት ለማየት ስለሚያስችለን አሁን የማሳያችሁን ስቴፕ በመከተል ሪኔም ማድረግ ትችላላችሁ። መጀመሪያ ላይ የማሳያችሁ በሂክ ኮኔክት ስልካችን ላይ እንዴት ሪኔም እንደምናደርግ ነው። በመቀጠል ደግሞ ኤንቪአር ላይ እንዴት ሪኔም ማድረግ እንደምንችል ነው ማሳያችሁ። ሶ መጀመሪያ ላይ ስንገባ እንደዚህ አይነት ኢንተርፌስ አለው። ሶ እዚህ ጋር አሁን የገጠምናቸው ካሜራዎች አሉ። ሶ እነሱን ነው ሪኔም የምናደርገው። ሶ ኤክስፓንድ የምትለዋን ጫንና እዚህ ጋር እንደምትመለከቱት ለምሳሌ ብዙ ካሜራዎች አሉ የተገጠሙ 01 01 01 ነው የሚሉትና የት እንደሆነ ለማወቅ ያስቸግራል ካሜራው የሚያይበትን ቦታ ማለት ነው። ስለዚህ የምናደርገው እዚህ ጋር የምትመለከቱት ሴቲንግ በተናለች 3 ዶቶች ማለት ነው። እሱን ክሊክ እናደርጋለን። ከዛን ሴቲንግ የምትለዋን እንጫናለን። ሴቲንግ ከተጫን በኋላ እዚህ ጋር ያሳየናል 32 ካሜራ አለ ለምሳሌ ይላል። ሶ ሪኔም የምናደርገው እዛው ላይ 32 ካሜራ ቶታል ለምሳሌ የሚለው አለ አይደል? እሱ ላይ ተጭነን ነው። ሶ እያንዳንዱ ካሜራዎች ያው ሊስት ተደርገዋል። ስለዚህ አንደኛውን ተጭነን ለምሳሌ ካሜራ 01 የሚለው የመጀመሪያውን ሶ ካሜራ ኔም ይላል ሪኔም እናደርጋለን እዚህ ጋር ገብተን ማለት ነው። ክሊክ እያደረግን ስለዚህ ይሄኛው ለምሳሌ አውትዶር ነው ማለት የምፈልገው ከግቢ ውጪ ነው። ስለዚህ አውትዶር ብዬ ሪኔም አደርገዋለሁ። ከዛ ቺ ራይት በተኗን ክሊክ አደርጋለሁ። ሶ እዚህ ጋር እንደምትመለከቱት አውትዶር ብሎ ሪኔም አድርጎታል። ስለዚህ ሪኔም እስኪያደርግልን ትንሽ መጠበቅ አለብን ወይም ደግሞ ሪፍሬሽ ማድረግ እንዳለብን ልናቅ ይገባል። ሶ አውትዶር የሚለውን ካሜራ ለምሳሌ ስጫ ነው እንደምትመለከቱት ከስር እዚህ ጋር ራይት ኮርነር እዚህ ጋር አውትዶር የሚል ያሳያል። ስለዚህ ካሜራችንን ሪኔም ማድረግ በዚህ ልናረጋግጥ እንችላለን ማለት ነው። ለህንጻው እንደዚሁም ለመኖሪያ ቤቱ ነፃ የካሜራ ገጠማ እንደዚሁም የማማከር አገልግሎት ለምትፈልጉ ሱፐር ሲኪዩሪቲ ሶሉሽን ብላችሁ ልትደውሉልን ትችላላችሁ። መልካም ጊዜ